እንዴት ናችሁ ሀገሬ ልጆች? ግብፅ ኦክታጎን የተባለ ከአሜሪካው ፔንታጎን በመጠኑ የሚተልቅ 22000 ኤከር ወይም 89 ስኩዌር ኪሎ ሜትር ላይ ያረፈ ጦር ሰፈር በቅርቡ አስመርቃለች። ይህ ባለ 8 ማዕዘኑ ስትራቴጂክ ኮማንድ ሴንተር የግብፅ ጦር ኃይሎች ዋና ማዘዣ ጣቢያ ነው ተብሏል። ከዓለም ላይ ትልቁ ወታደራዊ ሰፈርም ሆኗል። በ8 ማዕዘን ወይም ኦክታጎን ቅርጽ የተሰራው ይህ ወታደራዊ ዋና ሰፈር የግብፅን ጦር ኃይሎች 8 የተለያዩ ቅርንጫፎች ማሳያ ነውም ተብሏል። በዲጂታል ቴክኖሎጂ ዘመኑ ያፈራቸውን ነገሮች ሁሉ የያዘው ይህ ጦር ሰፈር እኛ ኢትዮጵያውያንን ሊያሳስበን ይገባ ነበር። እኛ ግን ስለ ቴዲ አፍሮ ዘፈኖች ለሳምንታት በየሶሻል ሚዲያው ሽንጣችንን ገትረን የተከራከርን ህዝቦች ዝም ብሎ ጉንጭ አልፋና አታካች አንዳንዴም አሳፋሪ በሆነ የሶሻል ሚዲያ ኮንተንት ቢዚ የሆንን ህዝቦች የኦሮሞ ጠላት አማራ ነው፣ የአማራ ጠላት ትግሬ ነው፣ የትግሬ ጠላት እከሌ ነው እያል በሚያሳፍር ዘረኝነት ውስጥ የተቀረቀርን ህዝቦች አዲስ አበባ የኔ ናት፣ ድሬዳዋ የእርሱ ናት፣ ሸንጠቆረሬኛ ናት በሚል 21ኛው ክፍለ ዘመን በማይመጥን በጋሪዎች ስርዓት አስተሳሰብና ንትርክ የተጠመድን ህዝቦች ወገኖቼ፣ አንዳንዴ ምን አይነት የዘርና የሃይማኖት ካቲካላ እንደሆነ አላውቅም የጠጣ ነው። ምን ነው ስካራችን አልበርድ አለ? ምን ነው ከኢትዮጵያ ታሪካዊ ጠላቶች ዋነኛዋ ግብፅ ያን ያህል የጦር ሰፈር ስትገነባ ለእኛ መነጋገሪያ አጀንዳ አልሆነ? አሁን ባለው የመካከለኛው ምስራቅ ውጥረት የተነሳ የቀይ ባህር በጣም አስፈላጊነት ጎልቶ በመታየቱና ኢትዮጵያም ለመጀመሪያ ጊዜ ካላግባብ የባህር በር በማጣቷ የሚቆጭ መሪ አግኝታ ደረቷን ነፍታ በዓለም አደባባይ የባህር በር ይገባኛል፣ በባሌም በቦሌም ደግሞ አገኘዋለሁ ማለት መጀመሯ የህዳሴው ግድብ እንዳለ ሆኖ ማለቴ ነው ግብፅን እጅግ አሳስቧታል። ከኢራቅ፣ ሶሪያ፣ ሳውዲ፣ ሊቢያ ወዘተ ጀምሮ ያሉ የአረብ ሀገራትን አስተባብራና አሳምና የኤርትራንና የትግራይን አማጽያን ባትወልዳቸውም ሽንት ጨርቃቸውን አጥባ አሳድጋ ኢትዮጵያን የባህር በር አልባ አድርጋና በሚጠሏት ብትጠፋም ግድ በማይሰጣቸው እኩይ ልጆቿ ስር ጥላ የኢትዮጵያን ነገር ጨርሻለሁ ባለች ጊዜ ይቺ ኢትዮጵያ የምትባል ለተአምር የፈጠራት አገር ግን ጠቅላይ ሚኒስትር አብይ አህመድ የሚባሉ መሪ ወልዳ ያቺ ተግጣ አጥንቷ ብቻ የቀረችን አገር ተረክቦ ህዳሴውን ካለበት በ50 ዓመትም እንዳያልቅ ተደርጎ ከተተበበት ሁኔታ አውጥቶ ጨርሶ ለጎረቤት አገር ኤሌክትሪክ መሸጥ መጀመሩ ከአፍሪካ በኢኮኖሚ እድገታቸው በመጠራት ላይ ካሉ አገሮች ተርታ እያስቀመጣት በመሆኑ ቀይ ባህር ውሃዬ ነው እናንተ አባይ አባይ እያላችሁ ስትጮሁ ኢትዮጵያም ቀይ ባህር ይገባታል ብሎ በመነሳቱ ግብፅ የተማመነችባቸውን የእኛን የሰሜን ጉዶች አስታጥቃ ብትልክም ስላልተሳካላት በንዴት ውስጥ ሆና የኢትዮጵያ ማህፀን ጀግና እንደሚያፈልቅ ሁሉ ባንዳም ያበቅላልና እነኛን ባንዳዎች ፍርፋሪ እየሰጠች እየሞካከረች ነው። ቢሆንም ግን ህዝባችን ያለበት ስካር ቢያሳዝንም ተስፋ የሚሰጠን ግን ኢትዮጵያ ቢያንስ በአሁኑ ሰዓት የሚያስተዳድሯት ልጆቿ ስለ እርሷ ክብርና እድገት ሲሉ ተኝተው እንደማያድሩ ስለምናውቅ በኢትዮጵያ ብሔራዊ ጥቅም እንደማይደራደሩ ስለሚገባን የኢትዮጵያን የምድር ጦር ከነበረበት የተሽመደመደ የብቃት ማነስና በጎጥና በዘር የማሰብ የሞራል ውድቀት ውስጥ አውጥተው ዛሬ ያለበት የተማመነ ቁመና ላይ ማድረሳቸው እና ጅሬ አውላልቀው የጣሉትን የአፍሪካ ኩራት የኢትዮጵያ አየር ኃይልን ከወደቀበት አንስተው አቧራውን አራግፈው አሁን ላለበት አስተማማኝ ቁመና ማድረሳቸው በአጠቃላይ ኢትዮጵያ ያሉባት ችግሮች እንዳሉ ሆነው ቢያንስ በክብሯ የማይደራደሩ ይህች ሀገር የብሔር ብሔረሰቦች ስብስብ ቅብር ጥሴ እያሉ እና አጅሬ ስሟን እንኳን ለመጥራት የሚጠየፉ ሳይሆን ቀን ከሌሊት ኢትዮጵያ የሚሏት ስንኖር ኢትዮጵያዊ ስንሞት ኢትዮጵያ ብለው በታማኝነት ቀን ከሌሊት የሚያገለግሉት ልጆች ስላሏት ደግሞ ተስፋ ሰንቀናል።
ወገኖቼ። ለማንኛውም ግብፅ ይህንን ከዓለም ትልቁን የጦር ሰፈር ገንብታ ኢትዮጵያን ደግሜ ሰብራታለሁ ብላ ተነስታለች። እናንተንም ከተጠመዳችሁበት የሴራ ያሉባልታና ደካማ ፖለቲካ ወጥታችሁ እምዬ ኢትዮጵያን በማስቀደም አንድ ላይ መቆም ብቻ ነው ያላችሁ አማራጭ። ለማንኛውም አሁን ባለው ሁኔታ ግን መሪው ተስማምቶናል፣ ህዝቡ ግን ይቀየርልን እላለሁ። ሰላም ለእናንተ፣ ሰላም ለኢትዮጵያ።